ባለሙያው ብዙ ጊዜ ቢሮ ላይ እረፍት ሰዓቱን ትንሽ ትርፍ ሰዓትም ሲኖረው ትንሽ እረፍት ማድረግም ሲፈልግ በማንበብ እረፍት ማድረግ የሚፈልጉ ሊኖሩ ይችላሉ። ይህን ጊዜያቸውን እዚህ እንዲጠቀሙ ይሄ የመጀመሪያ ይመስለኛል። ወረዳችን ይህን ማስፋት ያስፈልጋል። የጎደሉ ነገሮችንም ተጋግዘን እኔ አሁን ዛሬ ባየሁት ነገር ስለተደሰትኩኝ አንድ ሼልፍ ቃል ገባላቸዋለሁ። አንድ ሼልፍ ያስፈልጋል። በዚህ ልክ አልጠበኩም ነበረና ያኛው ላይብረሪ ነበር እንድናይ የፈለኩት። እዚህ በዚህ መንገድ መኖሩ ትንሽ አፕታይት የሚከፍት ነገር ነው። ስለዚህ እዚህ ያለው ግቢ ሁለት ሴክተሮች እዚህ ስላሉ ሰው እንዲጠቀም ማድረግ ያስፈልጋል። ሁሉም ሰው ሁሉም መጽሐፎችን መግዛት አይችልም። አንዱን ሲያዋጣ በጣም መጽሐፍቶች ይኖራሉ እና ይህን ለጀመራችሁት ነገር አፕሪሺየት የሚደረግ ነው። በሌሎች ተቋማት መስራት አለበት። ባህል ቱሪዝም የራሳችን አለ፣ ወጣቶችና ስፖርት አለ፣ ሌሎችም ቀጣይ ሌላ የምናየውን ስናይ የጎደሉ ነገሮችን ክረምት ነው ወጣቱ እዚህ እንዲመጣ እንዲጠቀም ማድረግ ያስፈልጋል። ሌሎች አካላትን በተመሳሳይ መንገድ ይሄ በጣም ትልቅ ያልተለመደ መስራት ያለበት ትልቅ ነገር ነው። ብዙ ጊዜ የሆነ ትርፍ ሰዓት ሲኖር ምን እናድርግ ብለን የምንጨነቀው እና ይሄን ይቀርፋል ብዬ አስባለሁ እና በጣም ጀምራችሁት የሚበረታታ የሚገባው ትልቅ ነገር ነው። እጅግ አድርገን እናመሰግናለን። ለሌሎች እኛም በእኛ ተቋም ጀምረን ሌላውን እያሰፋ ነው እንሄዳለን ማለት ነው። መጽሐፍቶች ቤተ መጽሐፍትን የሚጠይቅ የስራ ሂደት ነው። ይህን በነገራችን ላይ በዞኑ ብቻም አይደለም በክልሉ ብቸኛ ወረዳ ነበርን። እስከ መቼ? እስከ 2017 6ኛ ወር ድረስ ብቸኛ ወረዳ ነበርን፣ በክልሉም ጭምር ማለት ነው። ላይብረሪ እንደዚህ ዶክመንቴሽን ያለው ማለት ነው። ይሄ በጣም ዞኑ ተሞክሮ ቀምሮበታል። ክልሉ መጥቶ እጅግ በጣም ተደንቆበት ይሄድ ነገር ነው። አሁን በዚህ ልክ ራሱ አልሰራነውም ነበር። በዚህ እንደዚህ እንዲያምር ባለን ነገር ባለን ቁሳቁስ አሁን እንዳለ ወጣቱ የነበረ ነገር ነው። ባነሩ ምን እንደዚህ ለማስዋብ ማለት ነው። መጽሐፍቶች መጀመሪያ በየቦታው ነበሩ፣ ተበሻሽተው የነበሩ መጽሐፍቶች ነበሩ። እነዚህ አደራጅተን ሰውኛ ግንዛቤ ይኖረዋል፣ እየገባ ያነባል። መጽሐፍቶችን በትውስት ውስጥ አድርገን ያው አንዱ አካል ቢሆኑ በዋናነት ትኩረት ሰጥተን አዘጋጅተነዋል። ቀጣይ አሁን ትኩረትን ይሻል። አሁን ሰዎች በተለያየ መልኩ አሁን አመራሩን ይሁን የትኛውም ሰው ደስ እያደረገው መጀመሪያው ኖርማል በጣም እንትን ነበረ። አሁን ግን ማራኪ ለማድረግ ባለን ቁሳቁስ ማራኪ አሁን ይሄ እያያችሁት አሁን ይሄ ያንዳንድ ነው እነዚህቸው ነገሮች በሙሉ ያሉ ናቸው። እኛ ራሳችን የምናዘጋጃቸው ናቸው። እነዚህ ዜና መጽሔቶች፣ ቡክሌቶች፣ ፋክት ቡክ፣ በራሪ ወረቀት፣ ዜና መጽሔት፣ ውስጥ መጽሔት በሙሉ እዚህ ሳምፕሉን እዚህ ታገኛላችሁ። ዋና የስራ ሂደቱ እዛ ቢሆንም እዚህ ላይ መጥተው የፈለገ ሰው ዘና እያለ ሪሰርችም ጭምር ለመስራት በጣም ይጠቅማል። በነገራችን ላይ አሁን እዚህ ጋር በጣም የቆዩ መጽሔቶች እንደ ወረዳም በእኛ ወረዳ ብቻ አይደለም በዞኑ ያሉ ወረዳዎች በሙሉ የነበሩ መጽሔቶች በጣም የቆዩ ደግሞ በጽናዎቹ የነበሩ መጽሐፎች አሉ። ሪሰርችም ጭምር የሚጠቅሙ እንትኖች ናቸው ያሉትና ይህንን ያው ለማጠናከር አዲስ ቻሌንጅ ሌሎች መጽሐፍቶች አመራሩም የትኛውም ዘና እያለ ከስራ ውሎ መጥቶ አሁን ነገሮችን ወንበሮችን አሁን ጠረጴዛዎችን ምናምን አግኝተን እዚህ ዘና ብሎ ራሱን እያዝናና ትንሽ ዘና እያለ ግቢውም በድንገት ሆኖ የአጠቃላይ ወጣቶች ስፖርቶች መንግስት ኮሚኒኬሽን ያለበት ግቢው ጭምር ትንሽ ፋታ የሚያደርግ ስለሆነ ሰው መቶ እየተዝናና ሀሳብ ስተት እየሰጠ ይሄ መስተካከል አለበት እያለ ውሎንም እዚህ ቢያደርግ እጅግ የተሻለ ነው። ለዚህም ደግሞ ያው ዛሬ የተከበሩ ዋና አስተዳዳሪያችን እዚህ መጥተው ይህንን ለማየት መጥተዋልና እንግዲህ ቻሌንጅ ጀምረናል። አዲስ ቻሌንጅ መጽሐፍ ማደራጀት ቻሌንጅ ጀምረናል። ያው እርሱም አንድ አካል ይሆናሉ ብለን ተስፋ እናደርጋለን። ይህን ያህል ነው።